የዛሬው እውነተኛ ታሪክ እኔም በበኩሌ ያስገረመኝ ታሪክ ነው። በእርግጠኝነት እናንተም ይሄን ቪዲዮ እስከመጨረሻው ካያችሁት የምትገረሙበት እውነተኛ ታሪክ ነው የሚሆነው። ወደ ታሪኩ ሰዳችሁ። ጄሰን ይባላል። በትምህርቱ ላይ ቸልተኛ የሚባል ተማሪ ነው። ባደገ ቁጥር ትምህርቱ ላይ ያለው አቋምና ውጤቶቹ እየቀነሱ መምጣት ጀመሩ። ከትምህርቱ ይልቅ ስፖርት መስራትና ሴቶች ማተራመስ ይመቸዋል። በጊዜው ጓደኞቹ ጎበዝ ስለነበሩ ከነሱ እየኮረጀ እየሰራ ያልፋል። ሲነራ አመቱ ላይ ግን ማለፍ አልቻለም። ወደቀና ደገመ። ጄሰን የደገመውን አመት እንደምንም ብሎ ጓደኞቹ ረድተውት አለፈ። ምርቃታቸው ደርሶ ተመረቁ። ጄሰን መዝናናቱና ሴት ማተራመሱን ቀጠለበት። በጊዜው ምርጥ ህይወት እያሳለፈ መስሎት ነበር። በእንደዚህ አይነት መልኩ ሳያስበው 10 አመት አለፈ። የሆነ ጊዜ ጓደኛው ሰክራ ትደውልለታለች። ከወንድ ጓደኛዬ ጋር ሆነን ብዙ ስለጠጣን መንዳት አልችልም፣ እባክህ መተህ ፒክ አድርገን ትለዋለች። እሱም እሺ ብሎ ተስማምቶ ያሉበት መዝናኛ ባር እየነዳ ይሄዳል። ቦታው ላይ ደርሶ ወደ ውስጥ ሲገባ ትንሽ ቁጭ በልና እንወጣለን ብለውት እየዘፈኑ መዝናናት ጀመሩ። ጄሰን በጊዜው መጠጣ ስላልፈለገ ኮካዞ ተቀላቅሎ ከነሱ ጋር መስፈን ጀመረ። ትንሽ ከተዝናኑ በኋላ ሂሳብ ልክፈልና መኪና ውስጥ ልጠብቃችሁ ብሎ ከኪሱ ብር አውጥቶ ከፈለና ከባሩ ወጣ። ስለመሸ ቦታው ጭር ብሏል። ወደ መኪናው እየተጠጋ እንዳለ ከኋላው በኃይለኛ የሆነ ነገር መሬት ላይ ወደቀ። ምን መጥቶት ይሆን እያላችሁ ነው መቼስ። ትንሽ ወደ ኋላ ልመልሳችሁ። ትንሽ ከተዝናኑ በኋላ ሂሳብ ልክፈልና መኪና ውስጥ ልጠብቃችሁ ብሎ ሂሳብ እየከፈለ እንዳለ ሁለት ሌቦች አዩት። ጄሰን ብሩን ጃኬት ውስጥ አረገና ወጣ። ሌቦቹም ተከትለውት ወጡ። ቀስ ብለው ተራምደው በቦክስ አናቱን አሉት። ጄሰን ነጭ ነገር ብልጭ አለበት። መሬት ላይ ወደቀ። ሊሞት እየመሰለው ነው። ሌቦቹ ጄሰንን መደብደብ ጀመሩ። ጄሰን ኃይሉን አሰባስቦ ተነሳና ያንደኛው ነገር ንክስ አረገው። እንዳሰበው ግን አልነበር። የሌባው ሱሪ ወፍራምና ሰፊ ስለነበር የጄሰን ጥርስ ተሸረፈ። ሌላኛው ሌባ አናቱን በእግሩ እየመታው ጃኬቱን አውልቅና ስጠን ይለዋል። ጄሰን እንደምንም ብሎ ጃኬቱን አወለቀና ሰጣቸው። ሌቦቹ ጃኬቱን ይዘው እየሮጡ ሄዱ። የጄሰን ጓደኛ ከባር ውስጥ ወጣ። መሬት ላይ ወድቆ አየችው። ጮሃ ሰዎች እንዲወጡ አርጋ ካሉበት ባር ተሻግሮ ያለው ሐኪም ቤት እንዲወሰድ አረጋች። ሐኪሞቹ ቁስሎቹን ካሸጉለት በኋላ ለህመሙ ከባድ ማስታገሻ ሰጥተውት ወደ ቤት እንዲሄድ አረጉት። ጄሰን በነጋታው ሲነቃ ታይቶት የማያውቃቸው ቅርጾች መታየት ጀመሩ። ውሃ ለመጠጣት ቧንቧውን ሲከፍተው ዚግዛግ በሚመስል ቅርጽ ሲወርድ አየው። ደነገጠ። እጁን ሲመለከተው ሌላ ጊዜ ታይቶት የማያውቀው ቀጥ ያሉ መስመሮች ታዩት። የሚታዩትን ቅርጾች መሳል ጀመረ። ቅርጾቹ እንዴት ሊታዩት እንደቻሉና ምን እንደሆኑ ሲያጣራ ፖራሊንተርጋል የሚባል የማትስ ኮንሴፕት እንደሆነ አየ። የሚታዩት ነገሮች እንዳለ ሳይንሳዊ ፍቺ እንዳሉት ተረዳ። የማትስ መጽሐፉን ሲያነበው ከዚህ በፊት እንደሚያውቃቸው አይነት ነገር አመሮ ፈጣን ሆነ። ይህን ካወቀ በኋላ ከማትስ ሊቃኖች ጋር ተገናኝቶ አወራ። ከሱ አልፎ ለተማሪዎች ማትስ ትምህርት እንዲያስተምር ተደረገ። ጄሰን በዛሽ ቀን ጭንቅላቱ ስለተመታ ብቻ የሂሳብ ሊቅ ሆነ።